ማን ልስጣት ለሳይት በጣም ነው የምወዳት ሄኖክ ሄኖክ ቆንጂያው ለምሳሌ ዘመን ድራማ ላይ የሚተውነው ባለንትኑ የሆነ ጊዜ ደግሞ ቪዲዮቹ ላይ በወር እስከ 270 ሺህ ብር በሎፍ አትራክሽን ምክንያት አገኛለሁ ብሏል። አሁን በወር 270 ሺህ ብር አገኛለሁ ከተለያዩ ድርጅቶች። ትምህርት ተዘግቷል፣ ተፍታ ብለናል፣ ቪዲዮ ለቀናል፣ ትላንት ሰርተናል የሚል አዲስ ልገጥም ብዬ በጣም ሰላም ውድ ቤተሰብ እንዴት ናችሁ? ፍፄ ነኝ። እንኳን ቻናሉ ተመልሰው መጡ። አዲስ ኖትን እረተው የምር ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ ስታደርጉ ከሆነ ምትመጣ የደወል ምልክት አለች፣ እሷን ነክታችሁ ኦንላይን ማድረጋችሁ እንዳትረሱ። በየጊዜው መለቀው ቪዲዮ ለእናንተ እንዲደርስ ማለት ነው። ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል ረሙካንና የናታን ጥሩነህ የሮዚን 150 ሺህ ብር መብላት እንዲሁም ሌሎችም ጽጌ ሮያል ዳኒ ሮያል ጉዳዮችን አይተን ነበር ባለፈው ቪዲዮ። ዛሬ ደግሞ እስቲ ከዛ ሙድ ወጥተን ትንሽ ፈታ እንበል በሚለው ሌሎች ቪዲዮዎችን ይዘን መጥተናል እና ደግሞ ሌላ ያልተሰማው ዜና የመቅደስ ደበሳይ ወደ ኢቢኤስ ቲቪ መመለስ በጣም አስደስቶናል። በባለፈው ቪዲዮም አውርተን ነበር የግል ጉዳይ እንደሆነና ሌሎቻችንም ማለት በፖዚቲቭ መልኩ እንድንወስደው አስባ ሆነ ብላ ያቀቀችው ለመነጋገሪያነት ለመሆን ሳይሆን በስተት ያወጣ ነገር እንደሆነ አውርተን ነበር። ናም ትክክል ነበርን። እሷም ወጣ ተናግራ ነበርና ስለዚህ ቪዲዮ ዛሬ 5000 ላይክ ሁላችን 5000 ላይክ እና ሚስት ቢሆኑ ብላችሁ የተመኛችኋቸው አርቲስቶች አሉ? ሙሉ ዓለምና ሰራዊት ማን ልስጣት ለሳይት በጣም ነው የምወዳት ሄኖክ ቆንጂያው ለምሳሌ ዘመን ድራማ ላይ የሚተውነው እሱ ልጅ በጣም ወዳለው ማለት ባለንትኑ እሱ ነው አይተው አዝናቂው ነኝ እና ሳይት ሁለቱም ቆንጆ ስለሆኑ አንድ ላይ ቢሆኑ በጣም ደስ ይለኛል። የምርሽን ነው ይሁን ያው የሰው ሐሳብ የተለያየ ነው በሚለው እናልፈዋለን እንጂ የከባድ ኬዝ ነው። ሄኖክ ድንቁ ሊበላ አረማሚ ምንድነው ልጨርሻት ነው እንዴ? ምንድነው የፍስኩን አልነካውኩ የጾሙን ነው እንጂ ምን ያስቡትን አስባችሁ ባልና አልገባኝም ጭራሽ ቪዲዮ ማለት ነው። መሆን ፈልግና ከዛ ግን ሀብታም ቦንስ ይሄ ሀበሻ 666 ናት ይበለኝ እንዴ ቢቀርስ ለምን ይቀራል? ከሰራው በኋላ ይለኝ ይሻላል እንጂ ለምን ይቀራል? Thank you for the happiest year of my life. አረታይ የምርሽን ነው 51 መሆን አለበት እንጂ ሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞት ብድግ አልኩ። ነፍሴን ገርቼ ብድግ ስል እንደገና በመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ። አይ ሞቻለሁ። ሞተው ስሞት ጥለው ሄዱ። ሻላይ ቆንጭራውን እዚች ቁስሏ ላይ ሰፋለችው ቦታ አስገብተው በቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚች እጁ ላይ ሞልቶ የመጨረሻ ላይ ሲወጣ እንዲች ጠጥቷት ነው የወጣው። ጌታ ሆይና ሌላ ምንም ኮሜንት በቃ ጨርሶ እኮ ነው ያሰው። ጌታ ሆይና የመጨረሻው ዘመን ነው እርትልያል ሞተው ስሞት በቆንጨራ ያረሩኝ ሞትኩበት። ስሞት ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ። ያበጠ ነው። ምንድነው አንተ የምትፈልገው? እሺ 100 ብር ልስጥህ። አልቀበልም። የምን 100 ሺህ ብር ብትላልቀበልም ጊዜ ነው እንጂ አልኩኝ። ልመና እኮ አይደለም ሰራ ነው እኮ እየሰራሁ ነው ያለጋይ ወጣት ነው ሰርቼ ነው የምበላው። ኧረ ትለያለህ ግን ልክም ነህ ልክም አይደለም። እየሰራ ያለ ሰው እየፈራ ላለ ሰው መስጠት ትክክል ነው ያስባሉ ከሚለምነው ይልቅ ማለት ቢልጌት ምን ብሏል መሰላችሁ? የሆነ ጊዜ ከአንዲት ጋዜጠኛ ጋር ቁጭ ብሎ ያወሩ አንተ እንዴት ነው ሀብታም የሆንከው ስትለው ስንት ልጻፍልሽ ብሎ ቼክ ሲያወጣ እኔ እንደዛ ለማለት ፈልጌ አይደለም ስትለው ምን አለ መሰላችሁ? በዚህ ሰዓት የፈለግሽን ቁጥር ብትጠሪ እጽፍልሽ ነበር። ዓለም ላይ ካሉ ጋዜጠኞች በሙሉ ሀብታሟ በዚህ ሰዓት ትሆኚ ነበር። እኔ የተሰጠኝን ሙሉ አልፈልግም አይደለም ለዛ ነው ሀብታም የሆንኩት ብሏታልና
እየሰራን ከተሰጠን ችግር የለም ግን ሳንሰራ የሚሰጠን ነው በያስባለሁ እንደራሴ ቻምፕ ይላል ቻምፕ ሜዲ ተመልሷል ሱሪሽን አውልቂ ምን ሱሪሽን አውልቂ ነው ያልከው ስነ ስርዓት ነው እሺ እኔ እንደሌሎች ሴቶች አይደለም ክብር ያለኝ ሰው ነኝ እሺ ሱሪንም አላውልቅም ምን ልታርግ እንደሆነ ያላወቅኩ መሰለህ እኔ እኮ ፍቅረኛ ያለኝ ሰው ነኝ የተከበርኩ ሰው ነኝ እሺ አርፈህ ተቀመጥ የኔ እኮ ዶክተር ነኝ ማንንም እንደሱ ያልክ ልሸውድ አልችልም እሺ አልሸወድልህም ስነ ስርዓትን ክብርን ብትጠብቅ ይሻላል እሺ ካልሽ ረበስ ማለት ይሄ ለመሳቅም ከባድ ረብልኝ ያለሽ ሊበላ ስለዚህ የ369 ቁጥር ምስጢር ዋነኛው ነገር እዚህ ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ ያው ሰሞኑን እቺ 369 ቁጥር አነጋጋሪ ሆናለች እና ባለፈው በሰራሁት ቪዲዮ ላይ ትንሽ ለማብራራት ሞክሬያለሁ ስፔሻሊ ከቁጥር ዘርፍ ካላት ከማቴማቲካሊ ወይ አንፃር ማለት ነው ስለዚህ እሱ ላይ ተንተርሰው መምህርና ጋዜጠኛ አብይ ይልማ ትልቅ ቪዲዮ ሰርተዋል ትናንትና ሞሬን ቪዲዮ የኔ ቪዲዮ ኦር የዚህን ቁጥር ክሪቲሳይዝ የሚያደርግ ሳይሆን በሌላ ዘርፍ ያለውን ችግርና መጠንቀቅ ያለባቸው ነገር ተናግረዋልና በጣም ሪስፔክት ማድረጋቸው መምህር ናቸው መምህር አብይ ይልማ እና ግን እኔ ያልወደድኩት ነገር ይቅርታ ያልወደድኩት ነገር ግን ሰውን ከመመራመር የሆነ ኖሌጅን ከማወቅ የሚገድቡ ነገሮች አሉ ማለት የተከበሩ ሰው ናቸው መጽሐፍ ጽፈዋል ማለት ላይ መጽሐፍ ጽፈዋል ግን ይሄ ነገር ምንም በተመለከተ መሰላችሁ ሮፍናን የመጀመሪያው አልበሙ 3 ይላል ከዛ ሁለተኛ 6 ሶስተኛው 9 መሆኑ አይቀርም ብሎ ሰው ገምቷል እና ይሄ ነገር ደግሞ ከኢሉሚናቲ ጋር ይገናኛል ሳምቡሳም ከኢሉሚናቲ ጋር ይገናኛል እየተባለ ነው እኛ ያላልንም ጀስት ደግሞ ነገር ሁሉም ነገር የታሰበው ሁሉ ነው ማለት አይደለም እሺ ስሜን ትነግረኛል እሺ ሳሙኤል እሺ እኔ ካልኩ በኋላ ትልልኛለህ ለላሞቹ ሙጉን አለጥልጣችሁላቸው ወይስ አላለጠለጣችሁላቸው ካላለጠለጣችሁ አለጥልጡላቸው ያ ላሞቹን ወደ አላጠለጣችሁ ካለጠላችሁ አጥልጥ እስኪ ደግሞ ላሞቹን ወደ አጥልጣችሁ ካለጠለጣችሁ አጥልጥ ቆይ ለላሞቹ አለጥልጣችሁላቸው ወይስ አላለጠለጣችሁላቸው ነው እስቲ ቆይ እንድገው ሳሙኤል እሺ እኔ ካልኩ በኋላ ትልልኛለህ ለላሞቹ ሙጉን አለጥልጣችሁላቸው ወይስ አላለጠለጣችሁላቸው ካላለጠለጣችሁ አለጥልጡላቸው ያ ላሞቹን ወደ አላጠለጣችሁ ካለጠለጣችሁ አጥልጥ እስኪ ደግሞ ላሞቹን ወደ አጥልጣችሁ ካለጠለጣችሁ አጥልጥ ደግሞ ራሱን ቁጭ አድርጎ የሚደግማት ነገር በነገራችን ላይ ናታል ዓለም አቀፍ ባለሀብት እኔ አንተ መናገር ፈልጌ አይደለም ይሄ ተበድረው ምበትነው ብር አንድ ቀን ጠፍቶ ጉድ እንዳይሰራ እንደ ሮዚ ወይ ፕራንክ እንዳይሰራ በሬኛው ነው አንተ የኛው ነህ ምይሁን ወጥነው ልሰጣልሽ አላታም ብሩኬት ዲያታ ታቀርሽ አረዲ እንጃ ኤቨን ሱጀባል መኪና ያጣወከሩ ማለት ቆይ ልስቅም ብዬ ደበረኝ ላዝንም ብዬ ደበረኝ ከሮዚ ተበድሮ እየሰራ ነው አሉ እና የሆነ ጊዜ ደግሞ ቪዲዮቹ ላይ በወር እስከ 270,000 ብር በሎፍ አትራክሽን ምክንያት አገኛለሁ ብሏል አሁን ቲክቶክ ከጀመርኩኝ 200 ፎሎወር በላይ ሆኛለሁና አሁን በወር 270,000 ብር አገኛለሁ ከተለያዩ ድርጅቶች ጋር በተፈራረምኩት የፕሮሞሽን ስራዎች አጠቃላይ ሲደመር ወደ 270,000 ብር በወር አገኛለሁና ይህ የመጣው ጀስት በሎ ኦፍ አትራክሽን ነውና አሁን ወጣቶች ላይ ይህ ነገር ይሰራል ሲኛም በሎ ኦፍ አትራክሽን ምክንያት ተበደን አይፎን 30 ፕሮ ማክስ የሚጠፋብን ከሆነ የኛ ሎ ኦፍ አትራክሽን ገለል ይግባ ግን የሚሰራው ከሆነ ቀጣይ ሳምንት 50,000 ሰብስክራይበርስ
50 ሰብስክራይበርስ ጠብቃለሁ። እስከዛ ድረስ ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮውን እስከዚህ ድረስ ካያችሁ አመሰግናለሁ። የሆናችሁ ፊት አበሻ ኔሽን አውት ይመቻችሁ።